አክሲዮሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አንድ ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። እግዚአብሔር ሲረዳው ብቻ ነው መረዳት የሚችለው። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። ዕውቀትም ቢኖር ትስታለህ። እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣለህ። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታውን ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ሁልጊዜ እኮ አለ መግቢያ መውጫህን የሚያጠና መቼ ምን ላድርግበት፣ አመፃ ልጨምርበት፣ ክፋት ልጨምርበት፣ በሽታ ልጨምርበት ምናምን ብሎ የሚላል። በጠላት አይበለጥም አለ። እኔ እረዳዋለሁ።